የአላህን ውዴታ የፈለገ ሰው ሊጠላው ይችል ይሆናል። ግን የአላህን ውዴታ የፈለገ ሰው የሰው ጥላቻ እንኳን ቢኖር ማለት ነው አላህ Subhanahu Wa Ta'ala የነኛ የሚጠሉትን ሰዎች ጉዳይ ችግር የሚያደርሱበትን ችግር አላህ ይበቃዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ይበቃዋል። ነገር ግን የሰዎችን ውዴታ ፍለጋ የአላህን ጥላቻ አላህ የማይወደውን ነገር ያደረገ ሰው አሉ አላህ ወደ ሰዎች ይተወዋል አሉ። ላ ኢላሃ ኢላላህ ወደ ሰዎች ይተወዋል። አላህ የተወው ሰው ምን ዋጋ አለው? ለነፍሱና ለሰው የተተወ ሰው በጣም አደጋ ውስጥ ነው ያለው። ወከለሁ ላሁ ኢለናስ ጃዕፈር የንጉሱን ውዴታ ፍለጋ አላህ የሚጠላውን ንግግር አልተናገሩም። መጨረሻ ምን ሆነ? ንጉሱ እንዲወዳቸው አላህ አደረገ። እንደውም ንጉሱ እስልምናን ተቀበሉ። አያችኋል? በህይወታችን ውስጥ ለጊዜው የሆኑ ሰዎች ሊከፋቸው